እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። ንጽጽር እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔም ብትጠይቀኝ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መስደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ስለዚህ እኔ አንድ ሙስሊምም ማወቅ ያለበት ስለ ነብዩ መሐመድ ላማኙ ማስረዳት፣ ስለ ቁርአኑ፣ ስለ ሐዲሱ፣ ስለ ጾሙ፣ ስለ ጸሎቱ፣ ስለ ስርዓቱ በሚገባ ለሙስሊሙ ማስረዳት። አሁን ግን የተያዘው ምንድነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እኮ እንደዚህ ነው፣ ክርስቶስ እንደዛ ነው፣ ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ። ይሄ በሁለቱም በኩል የተስፋ መቁረጥ ምልክት ነው። ፖለቲካ፣ ኢኮኖሚ፣ ሳይንስና ቴክኖሎጂ፣ ፍልስፍናና ስነ ልቦና ሳይቀር በሰዎች መካከል ግንብ ይገነባሉ፣ አጥር ያጥራሉ። የነዚህን አጥር የሚያፈርስባቸው ማን ነው ብትለኝ ሃይማኖት ነው። ለምሳሌ አንተ አንድ በጣም ዝነኛ ሀብታምና አንድ የኔቢጤ ሸራተን አብረው ምሳ መብላት አይችሉም። ምክንያቱም የኔቢጤው ማን ያስገባዋል? ስጋው ደግሞ ለመቀበል ቢመጡ ግን አንድ ታዋቂ ሀብታምና አንድ የኔቢጤ እኩል ነው ስጋው ደግሞ የሚቀበሉት። ሃይማኖት አንድ ያደርጋቸዋል። ሀብት የለያያቸውን አንድ ፕሮፌሰርና አንድ ተራ ገበሬ እኩል ተሰብስበው ማውራት አይችሉም። በክርስትና ግን ፕሮፌሰሩን ዝቅ አድርጎ ገበሬውን ከፍ አድርጎ መካከል ላይ ክርስቶስ ያገናኛቸዋል። ሀብታሙን ዝቅ ዳውን ከፍ አድርጎ መካከል ላይ ያገናኛቸዋል። መካከለኛ ሆኖ ክርስቶስ ያጣምራቸዋል። ሀብታሙን ከድሃ፣ መሃይሙን ከሊቅ፣ ተራውን ሰው ከባለስልጣን። ስለዚህ በበረት የተገናኙትን ፍጥረታት ተመልከታቸው። 3 ጫፍና ጫፍ ያሉ ምናልባት ክርስቶስ ባይሆን እዛ የተወለደው በምንም ተአምር ሊገናኙ የማይችሉ አካላት ናቸው የተገናኙት። አንድ ረቂቃ